አርባ ምንጭ እንደዚህ እያዋበች ነው። አርባ ምንጫችን እንደዚህ ነው። ሁለገብ ስቴዲየም በዚህ በኩል ሲታይ ከዛ ወደ ታች ይሄ ወደዛ የሚታየው ልማት ይባላል። አርባ ምንጭ ልማት። ይሄኛው ደግሞ ቅዱስ ሚካኤል ቤተክርስቲያን ቅዱስ ሚካኤል ቤተክርስቲያን ግቢ ሲሆን ስቴዲየማችን እንደዚህ ያማረበት ነው። እንደዚህ ያማረበት ነው። ከስቴዲየሙ ጎን ወደ ከተማ የሚወስደው መንገድ ይሄንን ሲመስል ይሄ ደግሞ ኩልፎ ድልድይ አዲሱ የኩልፎ ላይ የተሰራ ኩልፎ ወንዝ ላይ የተሰራ ድልድይ ሲሆን በጣም የሚያምር ነው። በድንጉዛ ከለር አሸብርቋል። ከዛ ወደዚህ ቀረጽኩ ላሳያችሁ። ይህ የኛው የኩልፎ ወንዝ ሲሆን ከተማዋን ለሁለት ከፍሎ የሚያልፍ ነው። ከዚህ በፊት ሰዎች በአጠቃላይ እዚህ ይጸዳዱ፣ ውሃ ዳር ወንዝ ዳር ላይ ይጸዳዱ ነበረ። አሁን ትንሽ ወግ አግኝቶ ጸድቷል። በዚህ ውብ ኢትዮጵያ በሚል የዶክተር አብይ ተነሳሽነት የተስተካከለ መጥቷል። እንዴት እንደጸዳ ደግሞ ላሳያችሁ። ጋሞይ ሳሮነ ኤራደሬ የሚለውን ታፔላ ተሸክመው በኩልፎ ወንዝ ላይ በተሰራ ድልድይ መግቢያ ላይ ያለ መግቢያ በር ነው። መግቢያ በር ነው ሲባል አርባ ምንጭ ከተማ መግቢያ በር አይደለም። ይሄ ጋሞ የሰላምና የጥበብ ምድር ጋሞ the land of peace and wisdom የሚል ታፔላ ነው።
አርባ ምንጭን በመጠኑ ላስጎበኛችሁ ብዬ እየሞከርኩ ነው። እንግዳውስ ስቴዲየም አካባቢ ነው እየቀረጽኩ ያለው። ስቴዲየም አካባቢ እና ወንዝ ዳር ልማት ማለት ነው። ወንዝ ዳር ልማት መንግስት እንዴት እየሰራው እንደሆነ ይኸው ኑደሬ ጋሞ ጎፋ ኦይቻ አርባ ምንጭ የዘሪው ሺዴ ደስ ጫሞ አባያ ሞሌ ኑደሬ ጋሞ ጎፋ ኦይቻ አርባ ምንጭ ኑደሬ ጋሞ ድሬ ኦይቻ አርባ ምንጭ ሚዝሪው ሺዴ ደስ አባያ ጫሞ ሞሌ እሺ ይሄኛው አካባቢ በጣም የቆሸሸ ቦታ ነበረ። አሁን ግን ጸድቶ ሰዎች ሁሉ እዚህኛው ወንዝ ላይ ሻወር እየወሰዱ ይገኛሉ። እና ከዚህ በተጨማሪ ይሄ በጣም ከፍተኛ ውሃ ነበረ። አሁን ነው እነዚህ የለማው፣ አሁን ነው እነዚህ የጸዳው። ለማንኛውም በዛ በኩል አረንጓዴ ልማት ምን እንደሚመስል ላሳያችሁ። ቁልፎ ወንዝ ላይ ያለው ድልድይ ሲሆን ከላይ የምታየው ቅዱስ ሚካኤል ደብር ነው። ኑደሬ ጋሞ ድሬ ኦይቻ አርባ ምንጭ ሚዝሪው ሺዴ ደስ አባያ ጫሞ ሞሌ ብሎ አብልጬ ነው የዘፈነው። ስለዚህ ለምለሚቷ ለውባ ምድር ነው። ይኸው የወንዝ ዳር የአረንጓዴ ልማት ኢትዮጵያን ጽዱ ለማድረግ መንግስት የወጠነውን ውጥን አርባ ምንጭ ተቀላቅላ ከመንግስት ጋር የአብራው እየሰራች ነው። ይሄ የኩልፎ ወንዝ ዳርቻ ከዚህ በፊት ብዙ በቃ የሚደረግበት ሰው የሚዘረፍበት ቦታ ነበረ። አሁን ግን ለምቶ የሰዎች መዝናኛ ሆኗል። አይን አያችሁ አረንጓዴው እንዴት እንደሚያምር ውስጡን አያችሁ። ቆይ ጠጋ እያልኩ ነው። በዚህ በኩል ደግሞ ስቴዲየማችን አያችሁ እየተሰራ ነው ያለው፣ እየተገነባ ነው ያለው። ኦልሞስት ወደ 50% ሊሆን ነው። 50% ሳይበልጥ አይቀርም በግምት ነው ያልኩት። እሱን እዩልኝ፣ አርባ ምንጫችን እዩልኝ። አርባ ምንጫችን እንዴት እንደለማ። ይሄ ወክዌይ ነው። ድሮ ወክዌይ የሚባል ነገር እዚህ ጋር አልነበረም። ይኸው አስፋልት በዛ አለ። በመሃሉ ደግሞ ግሪነሪ ኤሪያ አለ። በዚህ በኩል ደግሞ ወንዝ ዳር ልማት አለ፣ መዝናኛ። እዚህ ጋር ሰዎች ይዝናኑበታል።
ከስራ ሰዓታቸው ውጪ መጥቶ ያርፉበታል። ያው በየባህሉ አሉ መቀመጫ ተዘጋጅቶ ጽዱ የሆነ አረንጓዴ ኤሪያ አለ። ድሮ ይሄ እኮ መጸዳጃ ቆሻሻ መጣያ የነበረ በጣም አስጠሊታ ቦታ ነበረ። ያው አርባ ምንጫችን እንደዚህ የሆነች ነው። ይኸው እዩት። አርባ ምንጭ ስቴዲየሙ ላይ ያለውን ሰው በስማም ስንት ለስንት ሰው ሽቅብ ወጥቶ እየሰራ እንደሚገኝ እዩት። እዩት። ሰው ስራ ላይ ነው። እዩት። ስቴዲየማችን ያለው የሰው ብዛት እየገነባ ያለው የሰው ብዛት እዩት። ይሄ ደግሞ ወደ ግሪን ኤሪያ ሊመልሳችሁ። ይሄ ሁለተኛው ወክዌይ ነው። ነባሩ ወክዌይ ይኸው መናፈሻ ሰው እየተናፈሰ ነው። በዚህ ጠዋት እዚህ መቶ አረፍ ያለ ነው። ሲያምር ያብቲ ይኸው አርባ ምንጭ አርባ ምንጭን ዛሬ ደህና አድርጌ አስጎበኛቸዋለሁ። አርባ ምንጭ የሰላምና የእፎይታ ምድር፣ ሰው ሁሉ ተዋዶ የሚኖርባት፣ ሁሉም ብሔር፣ ሁሉም ኢትዮጵያዊ ውጫዊ ቢሆን ተከብሮ ተከባብሮ በሰላም በፍቅር የሚኖርባት ምድር። ኧረ የሚገርም ድሮ ጨርቃጨርቅ ክለብ የሚባል የምታስታውሱ ካላችሁ የነሱ ይሄ ደግሞ በእነ አዱኛ ዘመን የተሰራ የተጫዋቾች ሻወር መውሰጃ ከትሬኒንግ ከጨዋታ በኋላ ሻወር የሚወስዱበት ቤት ነበር። ይሄ በነደጉ ደበበ ጊዜ ሻወር ተጫዋቾች የሚወስዱበት ሩም ነው። እዚህ ስቴዲየም ይጫወታሉ፣ ትሬኒንግ ይሰራሉ፣ መጥተው ደግሞ እዚህ ይታጠቡበታል። አርባ ምንጫችን የውሃ ችግር የሌለባት ጽዱ የሆነች እዩት። ስቴዲየማችን ምን ደረጃ ላይ እንደደረሰ ምን እንደሚያክል አሁን ላይ እዩት። ይሄ አርባ ምንጭ ኢንተርናሽናል ስቴዲየም ይሄንን ይመስላል። አሁን ወደ ከተማ እየገባሁ ነው። ይሄው ግሪነሪ ወደዚህ በኩል ደግሞ ወንዝ ዳር ሲቀመጡበትም ደስ ይላል። ይሄን ወንዝ ዳር እስከ ተወሰነ እስከ 1 ኪሎ ሜትር እንቀርጻለን። እስከ 1 ኪሎ ሜትር ዛሬ ቀርጬ አሳያችኋለሁኝ። እንግዲያስ ምን ያክል እንዳማረበት በዚህ በፀሐያማ ወቅት እንደዚህ ለም ሆኖ አለ። ግቢው ውስጡ ይጸዳል፣ የሚቃጠል ይቃጠላል። ኧረ እዩት። አርባ ምንጫችን እንደዚህ ነው። እዩት። ይሄ ስቴዲየማችን፣ ይሄ አስፋልታችን ምን ያክል እንደሰፋ ይሄ ግሪን ኤሪያችን ውሃ ዳር ወንዝ ዳር ኩልፎ ወንዝ ዳር ነው። ባይዘው ይሄ ኩልፎ ወንዝ ዳር ኩልፎ የሚባል ወንዝ አለ አርባ ምንጭ ላይ። የዛ ወንዝ ዳርቻ ነው። ድሮ ህፃን እያለን ይሄን ስናውቀው ብዙ ሰው ገላ የሚታጠብበት ወንዙ ላይ ወንዝ ዳር የሚጸዳዱበት ለማለት ይደብራል። ያ ቦታ ነበር። አሁን ግን ጽድት ብሎ ይኸው ለመቀመጥ ለማየት ሁሉ አምሮበታል። አርባ ምንጫችን እንደዚህ ይመስላል።
ይኸው አርባ ምንጫችን። ከዚህ ወደዛ ሲቀረብ ደግሞ ወደ ላይ ዳገቱ እንደዚህ ነው። ይሄ ወክዌይ ነው። ወክዌይ ራሱ አንድ አስፋልት ነው የሚያክለው። ወክዌዩ ራሱ አንድ አስፋልት ያክላል። እዩት እንግዲያውስ ኑ ተዝናኑበት፣ እዚህ ኑ ተደሰቱበት። አርባ ምንጭ ኑ። ብዙ ኢንተርናሽናል ሆቴሎች ያሉባት ምድር ነች። እዩ እንግዲያውስ ባለ 5 ኮከብ ሆቴሎች፣ ሎጆች የሚኖሩባት ያሉባት ከተማ፣ ብዙ ስብሰባዎችን ማስተናገድ የምትችል ትልቅ ከተማ ነች። በእድገት ጎዳና ላይ ያለች የመንግስትን ፖሊሲ ተቀብላ በጥብቅ እየሰራች ያለች አርባ ምንጫችን ይህችን ትመስላለች። እዩት። ነጭ ሳር ፓርክ አለ። ነጭ ሳር ፓርክ አለ። ዘብራ የሚባለው ነገር ሞልቶ የሚገኝ አንበሳ፣ ድኩላ፣ አጋዘን የሞላበት ከተማ። አሁን ደግሞ ከተሳካልኝ አርባ ምንጭ ከተማ ውስጥ ከሰው ጋር ከርከሮ እንዴት እንደሚኖር አሳያቸዋለሁ። በኋላ በሌላኛው ቪዲዮ ላይ እመጣለሁ እንጂ ለአሁኑ ግን የአርባ ምንጭ ኮሪደር ልማት ምን እንደሚመስል ላሳያችሁ ብዬ ነው። አርባ ምንጭ ላይ የሚሰራ ኮሪደር ወክዌይ እዚህ ላይ ሰው ቢተኛበት ራሱ አይቆሽም። እንዴት እንደሚያምር አርባ ምንጭ። This is Arba Minch, the land of peace and wisdom. Look, Arba Minch ሁለገብ ስቴዲየም or አርባ ምንጭ ኢንተርናሽናል ስቴዲየም የሚገነባበት ሰፈር ነው። ይሄ ሰፈር ማለት ይሄ ደግሞ የስቀላው ጥምቀት ባህር ይባላል። ስቴዲየሙ የቀድሞውን ጥምቀት ባህር ወስዶ መንግስት ደግሞ እዚህ ጋር ጥምቀት ባህር ለቤተክርስቲያኑ እና ለሚመኑ ሰጥቷል። ደግ አደረገ። ጥሩ አደረገ። ጥሩ ሰርተዋል። የሰሩ እጆች የተባረኩ ይሁኑ። ያሰቡ አእምሮዎች የተባረኩ ይሁኑ። ጥምቀተ ባህራችን ነው። አዲሱ ጥምቀተ ባህራችን እዩት። መግቢያ አዲሱ ጥምቀተ ባህራችን መግቢያ ፈለገ ዮርዳኖስ እዩት። ድሮ ጠንብቶ የነበረው ሰፈር አትክልት፣ ፍራፍሬ እዩት። ይሄ እኮ ቆሻሻ መጣያ የሞተ በግ መጣያ ነበረ። አሁን ጸድቶ እዩት እንዴት እንደሚያምር። ይሄ ቲማቲም ነው። የቲማቲም እርሻው ነው። አሁን እዚህ በፈለገ ዮርዳኖስ አጠገብ የተሰራ የቲማቲም እርሻ ነው እየተሰራ ያለ። እንዴት እንደሚያምር እዩት። እንዴት እንደሚያምር እዩት። አርባ ምንጫችን እያማረች ነው፣ እየተዋበች ነው፣ እየተሞሸረች ነው። ለሰዎች ምቹ የሆነች ነው። መጀመሪያም በተፈጥሮ ሲጀመር አርባ ምንጭ ውብ ሆኖ አርባ ምንጮች፣ አርባና ከዛ በላይ ምንጮች ያሉባት ከተማ፣ የውሃ ችግር የሚባል ነገር የሌለባት፣ 24 ሰዓት የውሃ አቅርቦት አለባት።
መፈረቅ አለበት። ከተማ ንጹህ ውሃ ኩልል ያለ ምንጭ ውሃ ለከተማ ብቅት ብሎ የሚተርፍ ውሃ ያለባት። ከዛም አልፎ አሁን አርባ ምንጭ ውሃ እየታሸገ ለገበያ ሊቀርብ ነው። በኢትዮጵያ ደረጃ እንደ አምቦ ውሃ አርባ ምንጭ ውሃም ተወዳጅ ይሆናል። ወደፊት ተሰርቶ ሲቀርብ ይታያል። ተወዳጁ ውሃ እንደ አምቦ ውሃ ምንጭ ይሄኛውን እዩት። እንግዲያውስ እርሻውን የወንዝ ዳር ላይ ለማ ቁልፍ ወንዝ ዳር ላይ ከለሙት አንዱ ቲማቲም እርሻ ይሄ ነው። አንደኛው ቲማቲም እርሻ ይሄኛው ደግሞ አርባ ምንጭ ዩኒቨርሲቲ በአርባ ምንጭ ከተማ ካሉት አደባባዮች አንዱ ላይ እኔም አልተውም ለከተማዬ እኔም የራስን ሐውልት አቆማለሁ ብለው እዚህኛው አደባባይ ላይ ያቆመው የዩኒቨርሲቲው ሐውልት ነው። This is the castle founded by Arba Minch University. It is constructed to the sea by the AMU አርባ ምንጭ ዩኒቨርሲቲ የተገነባ በአርባ ምንጭ ዩኒቨርሲቲ የተገነባ ካስል ነው። እሺ አርባ ምንጭ is being constructed. አርባ ምንጭ have been constructed. አርባ ምንጭ በግንባታ ላይ ነች። አርባ ምንጭ በግንባታ ላይ ነች። ይሄ የአርባ ምንጭ ዩኒቨርሲቲ ምልክት ወይም ሐውልት ነው። አርባ ምንጭ ዩኒቨርሲቲ ያቆመው አንዱን አደባባይ በአርባ ምንጭ ዩኒቨርሲቲ ስም ሳይሆን በአርባ ምንጭ ዩኒቨርሲቲ መዋዕለ ንዋይ የተገነባ ነው። የድሮ ከተማ አርባ ምንጭ ላይ የድሮ መጀመሪያ ከተማ የሚባለው ህፃን እያለሁ ሁለተኛ ክፍል ስማር የኖርኩበት ከተማ ይሄ ወደዚህ በኩል ይገኛል። ይሄ አፍሪካ ኮከብ ሻይ ቤት የሚያስታውስ ካለ እዚህ ጋር ነበር። ከዛ መስካፍራ ሆቴሉ ወደ ላይ ሲሆን ይሄኛው ደግሞ አሰላ ሆቴል አካባቢ ነው። አርባ ምንጭ አርባ ምንጭን እየገነባናት ነው። አርባ ምንጭ ሌላ ከተማ ሆናለች። ሌላኛዋ ውቧ ከተማ ኢትዮጵያ ውስጥ ካሉ ከተማዎች ውቦች አሉ። ውቦች ከነዛ ውስጥ አንዷ ልትሆን እየተሽቀዳደመች ነው። The city is scrambling to cope up with highly developing cities in the country. They are working hard 7 days a week. 7 days a week is the working day. አርባ ምንጭ እየተገነባች እንደዚህ ይሄን አከለች እያደገች ነው። ይኸው መንገዱ ሁሉ እንደገና የተሰራ ነው። አርባ ምንጭ የድሮ ገበያ መሄጃ መንገድ ይሄው የድሮ ገበያ በዚህ ወደዛ ነው በሚታይበት መንገድ።
ጠዋት 1 ሰዓት ነው አሁን 1 ሰዓት እ 1 ሰዓት1 ሰዓት ከ8 ደቂቃ እያለ ነው። በዚህ ሰዓት ነው እንግዳውስ ከተማ ስራ ጀምሮ ቆይተዋል። ሰዎቹ ለስራ ወጥተው ቆይተዋል። ኦሜዳድ የወንድሙ ጭበሮ ቤት ዲቻ ሆቴል የሚባለው ድሮ የወንድሙ ጭበሮ ቤት አርባ ምንጭ እየተገነባች ነው። አረንጓዴ ምድር ከህንፃው በላይ ዛፎች የሚታዩባት ከተማ፣ ደናማዋ ከተማ፣ አረንጓዴዋ ከተማ አርባ ምንጭ እንደዚህ ነች። ያት ኑ መታችሁ ተዝናኑባት። ኑ መታችሁ ጎብኟት። ኑ መታችሁ ተደሰቱባት። አርባ ምንጭ ታምራለች። አየሯ ያምራል። ውሃዋ ያምራል። ምግቧ ያምራል። ግንባታ ላይ አርባ ምንጭ በየቦታው ግንባታ ላይ አርባ ምንጭ ግንባታ ላይ ነው ያለው። ድሮ ጉጌ ተራራ ሆቴል የሚባለው ይኸው ጉጌ ተራራ ሆቴል ይሄ ነበር። አሁን ተቀይሮ ይሄ ነበር ተቀይሮ አጠገቡ የሚበልጠው ተሰራና ጠፋ። እሱ መሳ ኤሌክትሮኒክስ በዚሁ ጋሞ አደባባይ ደርሼ እስከዛ ደርሼ አሳያችኋለሁኝ። ጋሞ አደባባይ ልደርስ ነው አሁን። ፖስታ ቤቱ ጋር ነኝ። ይኸው ፖስታ ቤቱ አርባ ምንጭ ፖስታ ቤት ጣይቱ ሆቴል ፈርሶ አሁን እንደገና ሊገነባ ነው። ይኸው ፈርሷል። ዌስተርን ዩኒየን ግንባታ ላይ አርባ ምንጭ ግንባታ ላይ አርባ ምንጭ ፖስት ኦፊስ this is አርባ ምንጭ ፖስት ኦፊስ አርባ ምንጭ ፖስት ሰርቪስ ኦፊስ
ያሻመኝ ግንባታ ላይ ከተማው እንደገና ይሰራል ማለት ይቻላል። ይሄ ሁሉ ግንባታ ላይ ፊትም ቤት ነበር። ይሄ ሁሉ ፈርሶ እንደገና የተሰራ ነው። አሻመኝ ተበዝ ያው ተስተካከለ። በትዕዛዝ ነው ይሄ ሁሉ ከተማ አስተዳደር በወሰደው ጥብቅ እርምጃ ሁሉም ወደ ግንባታ ተቀይሯል። ሁሉም ወደ ታድሶ ይኸውላችሁ። አሁን ደግሞ ጋሞ አደባባይ ደርሻለሁ። ጋሞ አደባባይ ደርሻለሁ። ጋሞ አደባባይ ደርሻለሁ። ላሳያችሁ ደስ ይለኛል። ሐውልቱ ደስ ስለሚለኝ ደጋግሜ እከፍታለሁ። ይሄው የሚያምር ሐውልት የሚያምር ካስል ነው ይሄ። This is ኒውካስል የመጀመሪያው ካስል ተነስቶ አዲሱ ካስል ነው። ያምራል። ይሄን የሰሩ እጆች ይባረኩ። ይሄን የሰሩ ያሰቡት ዲዛይን ያደረጉት የተባረኩ ይሁኑ። አርባ ምንጭ በግንባታ ላይ ነች። ነጭ ሳር ሆስፒታል ሁላችሁ አርባ ምንጫችን the main branch of Ethiopian Commercial Bank of Ethiopia ለዛሬ በቃ ይሄ ንግድ ባንክ